ፋሚሊ ዛሬ ደግሞ የሚገርም የሆነ ይሄን የመሰለ የበላሊጥ አሰራር አሳያችኋለሁ ማለት ነው። እንደኔ በላሊጥ የምትወዱ ሰዎች ካላችሁ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ለጓደኞቻችሁ ሼር አድርጉልኝ ማለት ነው። እኔ በላሊጥ አፍቃሪ ነኝ። እንዴት እንደሚያምር እዩት። አይ ሞያ ሞራሽ እኮ አላለሁ ራሴን ማለት ነው። ያን ብቻዬን የበላው ነው። እና ቤተሰብ ሰብስክራይብ አድርጉልኝ፣ ሼር ላይክ አድርጉልኝ ለጓደኞቻችሁ እንዲደርስ ላቸው ማለት ነው። እና የምሬን ነው የምላችሁ። እንደኔ አድናቂ ከሆናችሁ ይኸውና ብሉ ሰርታችሁ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በላሊጥ አሰራር እናያለን። እኔ በጣም ነው በላሊጥ የምወደው። ይሄን የነ ፓስታ የነ መኮሮኒ ዘር ይመስለኛል፣ ግን ያው አሰራሩ ለየት ያለ ነው እና አሰራሩን እስኪ አብረን እናያለን። ከዛ ትንሽዬ ዘይት ታደርጉበታላችሁ እና ዘይቱ እስኪግል ታውት፣ ትንሽ ታውት፣ ዘይቱ እስኪግል ማለት ነው። እና በላሊጡም ግማሹን ነው ማረገው፣ ግማሹን ቡኒ ያደርገውና ግማሹን ደግሞ በኋላ ቀላቅለዋለሁ ማለት ነው። ግማሽ ያክለውን እንደውም ግማሽ በታች አረፍኩት መሰለኝ። ይሄን ቡኒ እስኪሆን ድረስ ታምሱታላችሁ፣ ግማሹ ማለት ነው። በደንብ ቡኒ እስኪሆን ድረስ በደንብ አድርጋችሁ ታማስሉታላችሁ። አንድ አይነት ቡኒ እስኪሆን ማለት ነው። ከዛ እንደዚህ በደንብ ቡኒ እስኪሆንላችሁ ድረስ እንዳይቃጠልባችሁ የተጠነቀቃችሁ አምሱት ማለት ነው። አሁንም የሚያምር ቡኒ የሆነ ነው። ከዛ ይሄ ደግሞ ያልታመሳለን፣ እዚህ ጋር የታመሰን ያለን፣ እዚህ ጋር ያልታመሰ ነው። በዚህ መልኩ ቀላቀልነው ማለት ነው። ከዛ እዚህ ጋር የፈላ ውሃ አለኝ አደርግበታለሁ። የፈላ ውሃ ስታረጉ ፊታችሁን ወደዛ ታስጠጉሽ፣ በደንብ ራስ ብላችሁ አድርጉ። ውሃ ምናምን ስጨምሩ በደንብ ራቅ ብላችሁ አድርጉ። እሺ ፊታችሁን እንዳያቃጥላችሁ ማለት ነው። ከዛ በዚህ መልኩ የፈላ ውሃ አድርጌበታለሁ ማለት ነው። ከዛ ብዙ እንትን ማለት የለበትም፣ በጣም ብዙ መንተክተክ የለበትም። ቶሎ ነው የሚበስለው። እንደምታዩት በጣም ቀጫጭን ስለሆነ ቶሎ ነው የሚበስለው እና ብዙ አታቆዩት። ከዛ በላሊጣችን እስኪበስል ሄል እንወቅጣለን ማለት ነው። ሄል ስለሚያስፈልገው ማለት ነው። እንደዚህ ትንንሽ ናቸው ሄሎቹ፣ ግን እንደዚህ ወቀጥ አድርጉ ማለት ነው። ከ6 ደቂቃ
ከበሰለ በኋላ አጠንፍፌ መልሼ ልጨምረው ነው። እንዳላሳያችሁ ያው ባንድ እጅ ካሜራ ይዤ ከባድ ነው እና ያጠነፈፍኩትን መልሼ ወደ ድስቱ ልገለብጠው ነው ማለት ነው። ያው በላሊጡ እንዳያችሁ ነው። 6 ደቂቃ ብቻ ነው የቆየሁት። ከ6 ደቂቃ በኋላ ከ6 ደቂቃ ነው 5 ደቂቃ እንደውም ይበቃዋል ብዬ አስባለሁ። 5 ደቂቃ ይበቃዋል። በዚህ መልኩ መልሼ ጨምሬዋለሁ ማለት ነው። እሳቱን ቀንሻለሁ። አሁን ማድረግበትን ነገር አብረን እናያለን። ፕሊዝ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት ጻፉልኝ እና አሁን መጨመርበት ቅድም ያያችሁትን ሶቅጥ ሄል የተፈጨም ካላችሁ አሪፍ ነው። እኔ ግን በእጄ ነው ወቀጥ ያደረኩት። እዚህ ጋር ደግሞ 2 የቡና ሲኒስ 2 ሲኒ ስኳር አለኝ ማለት ነው። ቀስ እያላችሁ እንዳይቦካባችሁ ትቀላቅሉታላችሁ ማለት ነው። ከዛ እዚህ ጋር ዛፈራን አለ። ዛፈራን አድርግበታለሁ ማለት ነው። ትንሽዬ በፈላ ውሃ አድርጌ ከዛ እዚህ ጋር የፈላ ውሃ ትንሽዬ ጠብ አረጋለሁ። እንተነላው አሪፍ ነው ቴስቱ። ሞያ ዋርድ ካላችሁ ሞያ ዋርድም አድርጉበት፣ የአበባ ውሃ የሚባለውን ማለት ነው። እሱን አድርጉበት። እኔ ስለሌለኝ ነው። ቢኖር ግን አሪፍ ነበረ እና ዛፈራን እናደርግበታለን። ስኳርና ሄሉን በዚህ መልኩ አድርጌ ቀላቅየዋለሁ። ከዛ በኋላ ሞያ ዋርድ ቢኖር አሪፍ ነው። እዚህ ጋር ሞያ ዋርድ የለኝም። እኔ ዛፈራን ነው ማረገው። ዛፈራንና ሞያ ዋርድ ግድ ይላል፣ አድርጉበት። ከዛ እንደዚህ ከሆነ በኋላ በገስቲር ቅንስ አድርጌ እሳቱን እፍና አድርጌ አስቀምጠዋለሁ ማለት ነው። እንደዚህ አድርጋችሁ እሳቱን ቅንስ አድርጋችሁ ታውት ማለት ነው። እዚህ ጋር ደግሞ የግድ ለበላሊጡ እንትን ስለሚያስፈልግ እንቁላል ስለሚያስፈልግ እንቁላል እንጠብስ ነው ማለት ነው። ትንሽዬ ዘይት ጠባል፣ ትንሽ በጣም ትንሽ በቃ እንዳይዝባችሁ ያክል ብቻ ማለት ነው። ከዛ እንቁላላችንን እንግዲህ እንሰብራለን በዚህ እንትን ማለት ነው። እና ምን ልላችሁ ነበረ 3 እንቁላል ነው የምጠቀመው። ብዙ ቤተሰብ ያላችሁ ደግሞ ጨመር አድርጋችሁ መጠቀም ትችላላችሁ። እኔ ግን ብዙ ሰው ስለሌለ 3 እንቁላል ብቻ ነው የምጠቀመው ማለት ነው። በዚህ መልኩ አድርጌዋለሁ። ከዛ ትንሽዬ ጨው አደርግበታለሁ። ትንሽዬ ጨው አድርጉበት። እዚህ ጋር እንቁላላችንን እንደዚህ ከመታን በኋላ የጋለ መጥበሻችን ላይ አድርገናል ማለት ነው። ከዛ በዚህ መልኩ እንቁላላችን ተጠበሰ። በዚህ መልኩ ደግሞ ዋው እንዴት ደስ እንደሚል ሽታው ራሱ እና ይሄን የመሰለ በላሊጥ ሰርተናል ማለት ነው። ወደ ሰሃን እናደርገውና ቆይ ከዛ እንግዲህ በስተመጨረሻም እንደዚህ ሆኖልናል። በላሊጣችን ለመበላት ደርሷል ማለት ነው። ፕሊዝ ሰብስክራይብ አድርጉኝ። ኮሜንት ላይ የምትፈልጉትን ምግብ እንድሰራላችሁ ጻፉልኝ። ለጓደኞቻችሁ ሼር አድርጉኝ። እናንተም ደግሞ ዩቲዩብ ካላችሁ እኔ ሼር፣ ኮፒ ሊንክ፣ ሼር፣ ላይክ፣ ኮሜንት አደርጋለሁ። ሰብስክራይብ አደርጋችኋለሁ። አብረን እንደግ። በላሊጤን እንዴት አያችሁት? በኮሜንት አስቀምጡልኝ ማለት ነው።